በዛሬው ትምህርታችን የገበያ ምርት ልማት እቅድ ፕሮዳክት ዴቨሎፕመንት ፕላን ቢዝነስዎን ወይም የንግድ ድርጅቶን እንዴት ወደ ተሻለ ደረጃ እንደሚቀይረውና በንግድ ስራ ሂደትም ላይ የገጠሙት የአሰራር ችግርም ካለ እንዴት እንደሚፈታው በጥልቀት የምናይ ይሆናል። ጤና ይስጥልኝ። አምደ ሚካኤል ክፍሌ ይባላል። ወደ ኤምኬ የቢዝነስ ማማከር ቻናል እንኳን በሰላም መጣችሁ። በዚህ ቻናል የእርስዎንና የንግድ የፋይናንስ እውቀትን የሚያሳድጉ እና በተግባር የተፈተኑ ትምህርቶችን በተከታታይ ክፍል እናቀርባለን። ዛሬ በምናየው የትምህርት ሂደት ላይ ካለፈው የክፍል 3 ትምህርት የቀጠለ የገበያ ምርት ልማት እቅድ ምንድን ነው በሚል ርዕስ ላይ በዝርዝር የምንወያይ ይሆናል። ትምህርቱን ከመጀመራችን በፊት ግን እንዲህ ያሉ ጠቃሚ መረጃዎች ለሌሎችም እንዲደርሱ ቪዲዮውን ላይክ በማድረግ ይጀምሩ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግና የደወል ምልክቷን በመጫን በየሳምንቱ የምንለቃቸውን ቪዲዮዎች በፍጥነት እንዲደርሷችሁ በማድረግ ተባበሩ። አሁን በቀጥታ ወደ ዛሬው ትምህርት እንለፍ። የገበያ ምርት ልማት እቅድ ምንድን ነው? ማንኛውም ምርት ወይም አገልግሎት አቅራቢ ምርቱን ወይም አገልግሎቱን ተጠቃሚ እንዲገዛው ማድረግ መቻል ይኖርበታል። አንድ የንግድ ድርጅት ህልውናው ቀጣይ ሊሆን የሚችለው አስተማማኝ የሽያጭ ተግባር ሲያከናውን ወይም ሲሳካለት ብቻ ነው። የምርት ልማት ሌላ ወሳኝ ሚናው የገበያ ፍላጎቶችን ለማሟላት ምርቶችን በአዲስ መልክ መፍጠርና ማሻሻል ነው። የገበያ ምርት ልማት እቅድ በዋናነት አስፈላጊነቱ አንደኛ ለደንበኞቹ ምርቱንና አገልግሎቱን ምን ጥቅም እንደሚሰጥና ምን ችግር እንደሚቀርፍለት በቂ እውቀትና መረጃ ይሰጣል። ሁለተኛ ደንበኞች ለምርት ወይም ለአገልግሎት የሚከፍሉትን ጠቅላላ ገንዘብ ስንት ለሚለው ጥያቄ በአግባቡ ለመመለስ ያስችላል። ሶስተኛ አዲስ ምርትና አዲስ አገልግሎት ባህሪ በማምጣት በሌሎች ተፎካካሪ ገበያ ውስጥ ለመግባት ያስችላል። የገበያ ምርት ልማት እቅድ እንዴት ማሻሻል ይቻላል? አንደኛ የገበያ በመተንተንና በማጥናት ወቅታዊ የሆነ የደንበኞች ፍላጎት መረዳት። ሁለተኛ በሂደት ያለውን የምርት እና አገልግሎት አፈጻጸም ላይ ግምገማ በማድረግ በምርቱና በአገልግሎት ላይ ያለውን ጥራት፣ የግልጽነት፣ የተጠቃሚነት እና ተመጣጣኝ የዋጋ ስሌት በማቅረብ። ሶስተኛ የተሻለ ምርት እና አገልግሎት መስጠት እና አዳዲስ የሆኑና ልዩ የምርትና አገልግሎትን ቅርጽ አቀማመጥ መፍጠር መቻል። በተጨማሪም በጥናት የተፎካካሪዎችን የምርትና የአገልግሎት ሂደት ዘዴን በመረዳት በልዩነቱ ላይ ወቅታዊ የሆነ የማስተካከያ እርምጃ መውሰድ። አራተኛ ምርትን ለተመረጡ ደንበኞች በስጦታና በሽልማት መልክ በመስጠት በምርቱ አገልግሎት ላይ ሁነኛ አስተያየት መሰብሰብ ነው። ለዚህም ለጥሩ የገበያ ምርት ልማት እቅድ አፈጻጸም በተመለከተ እንደ ምሳሌ በሀገራችንና በውጭ ሀገር አንዳንድ ምሳሌ እንመልከት። ምሳሌ 1 በሀገራችን ቤተልሔም ጥላሁንን መጥቀስ ይቻላል። በዓለም ፈጣን እድገት በማስመዝገብ ላይ የሚገኘው የአፍሪካ የጫማ ብራንድና በዓለም ላይ ብቸኛ የሆነና እምነት የሚጣልበት በእጅ የተሰራ የጫማ ንግድ ምልክት የሆነው የሶል ሬበልስ የጫማ ኩባንያ መስራችና ማኔጂንግ ዳይሬክተር ነች። በሀገር ውስጥ በራሷ እጅ ስራ ጥበብ በመጠቀም በዓለም አቀፍ የገበያ ቦታ ላይ ልትወዳደር ችላለች። በንግድ ስሙ ሶል ሬበልስ የተባለው ድርጅቷ ዛሬ በጥሩ ሁኔታ በማደግና በመስፋፋት ላይ ይገኛል። በዓለም ዙሪያ የተለያዩ መደብሮችም አሉት። ለምሳሌ በጃፓን፣ ሲንጋፖር፣ ኦስትሪያ፣ ግሪክ፣ ስፔን እና ስዊዘርላንድ ጨምሮ በኢኮሜርስ ግብይት ስትራቴጂ ግብይቷን በሰፊ በማከናወን ታላቅ ስምን ያተረፈ ድርጅት ለመሆን በቅቷል። ሁለተኛ ምሳሌ በውጭ ሀገር ቴስላ ኩባንያ መጥቀስ ይቻላል። ቴስላ በአሜሪካ ሀገር የሚገኝ የመኪና ኢንዱስትሪ ኩባንያ ነው። እዚህ ላይ በምርት ልማት እቅድ ጎልቶ የሚታይበት ዋናው ምክንያት በዘላቂነት የመጓጓዣ ፍላጎትና ችግሮችን በማጥናትና በመለየት ዛሬ ቴስላ ኩባንያ በራሱ ፈጠራ ተመራጭና ዘመናዊ የሆኑ ኤሌክትሪክ ተሽከርካሪ መኪኖችን ፈብርኮ በስፋት ለገበያ አቅርቧል። በመሆኑም ከአዲስ የፈጠራ ስራ ጋር ተመሳሳይ የሆነ የምርት ስም ገንብቷል። በአጭሩ ስናጠቃልለው የገበያ ምርት ልማት እቅድ መኖር ማለት በገበያዊ ንግድ ከፍታ ላይ መድረስና በተጨማሪም
ተስፋና ራዕይ ያለው የንግድ ድርጅት እንዲኖር ያግዛል። ተፎካካሪም በገበያ ላይ በመኖሩ ምርትና አገልግሎት እየተሻሻለ እና እያደገ እንዲሄድ አስተዋጽኦ ያደርጋል። እንግዲህ እስካሁን ባየናቸው ነጥቦች የገበያ ምርት ልማት እቅድ ማለት ዝም ብሎ አዲስ ዕቃ መምራት ሳይሆን ጠቃሚ በሆነ መንገድ የሰውን ችግር የሚፈታ መፍትሄ ይዞ መቅረብ መሆኑን ተረድተናል። ገበያውን ማጥናት፣ ደንበኛ ምን ይፈልጋል ብሎ መጠየቅና ያንን ፍላጎት በምርቶ በመመለስ ማምረት የንግዶ ዋናው መሳሪያ ነው። ብዙ ነጋዴዎች የሚከስሩት ያለ ጥናት ገበያው የማይፈልገው ምርት ለማከማቸት ሲሞክሩ፣ እናንተ ግን ዛሬ ይህ ምስጢር አውቃችኋል። አንድ ምርት ሲያመርቱ ወይም ሲገዙ መጀመሪያ ይህ ዕቃ የማንን ችግር ይፈታል ብላችሁ ጠይቁ። መልሱ ግልጽ ከሆነ ስራችሁ ስኬታማ ይሆናል። አሁን ከእናንተ የምንፈልገው አንድ ነገር አለ። ቪዲዮውን አይቶ ዝም ማለት ለውጥ አያመጣም። ዛሬውኑ በንግድ ስራችሁ ላይ አንድ ሙከራ አድርጉ። ካላችሁ ምርት ውስጥ በጣም ተፈላጊና ጭራሽ ደግሞ የማይፈለገው የትኛው እንደሆነ ለዩ። ደንበኞቻችሁን ከዚህ ምርት ምን ይጎለዋል ብላችሁ ጠይቋቸው። ያላችሁ ምርት በትንሽ ማሻሻያ እንዴት አዲስና ማራኪ ማድረግ እንደምትችሉ በማሰብ ዝግጅት አድርጉ። ይህ የልማት እቅድ የመጀመሪያው ተግባር ነው። በወረቀት ላይ ያሰፈራችሁትን እቅድ በአግባቡ በተግባር ላይ ስታውሉት ትርፍ የሚባል ነገር ለመምጣቱ ምንም አያጠራጥርም። ንግዶን ሲያስፋፉና አዲስ ምርት ሲያስተዋውቁ ከጀርባው ያሉትን ህጋዊ የሆኑ እና ፋይናንሳዊ የሆኑ ግዴታዎችንም እንዳይረሱ። ዕቃው ሲሸጥ ደረሰኝ መቁረጥን፣ ታክስን በአግባቡ ማስላትና የንግድ ስሞ ማስመዝገብ ለወደፊት ሰላሞ ዋናና ወሳኝ የሆኑ ነገሮች ናቸው። ለዚህ ነው እኛ ሁል ጊዜ እንዳይቀጡ ይወቁ የምንለው እና የምናስረዳው። ህጋዊ ጥበቃ የሌለው የምርት ልማት በአሸዋ ላይ እንደተገነባ ቤት ነው። በማንኛውም ሰዓት ሊፈርስ ይችላል። ስለዚህ መሰረታዊ የሆነ ዕውቀትን ህጋዊ ከሆነ አሰራር ጋር አጣምራችሁ መያዝን የግድ ይላችኋል። ለዛሬ ያዘጋጀንላችሁ ትምህርት ይህንን ይመስል ነበር። ያቀረብንላችሁ ትምህርት በንግድ ስራችሁም ሆነ በቢዝነስ ህይወታችሁ ላይ ጠቃሚ ለውጥ እንደሚያመጣ ተስፋ እናደርጋለን። ዛሬ ከተወያየንባችሁ ነጥቦች ውስጥ ያልተገለጸላችሁ ወይም ጥያቄ ካላችሁ እባካችሁ ከታች አስተያየት መስጫው ላይ ጻፉልን። ሁሉንም አይተን ምላሽ ለመስጠት እንሞክራለን። በሚቀጥለው የትምህርት ክፍላችን ደግሞ የምርት ስም ግንዛቤ ወይም ብራንድ አዌርነስ ምንድን ነው በሚል ርዕስ ላይ በዝርዝር የምንማማር ይሆናል። ይህ ክፍል እንዳያመልጣችሁ አሁኑኑ የደወል ምልክቷን መጫናችሁንም አረጋግጡ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶ ሼር ማድረግዎን አይርሱ። በሚቀጥለው ክፍል እስክንገናኝ ድረስ በሰላም ቆዩን። እናመሰግናለን።